ሰላም ጤና ይስጥልኝ። እንኳን ወደ ኢትዮ አፕዴት 365 በሰላም መጣችሁ። ዛሬ የምናወራው ስለ አንድ እጅግ ተራ ስለሚመስለን ነገር ግን ለህይወታችን ወሳኝ ስለሆነው ውሃ ነው። ብዙዎቻችን ውሃ የምንጠጣው ሲጠማን ብቻ ነው። ነገር ግን ውሃ መጠማት የሰውነታችንን ድርቀት ከፍተኛ ደረጃ መድረሱን የሚያሳይ የመጨረሻ ምልክት መሆኑን ያውቁ ኖረዋል? ዛሬ በዝርዝር የምናያቸው 10 የውሃ ጥቅሞች ጤናችሁንና የዕለት ተዕለት እንቅስቃሴያችሁን ሙሉ በሙሉ የሚቀይሩ ናቸው። እስከ መጨረሻው አብራችሁን ቆዩ። 10 የውሃ ጥቅሞችም። አንደኛ፣ ለአካላዊ ብቃትና ላይል ወይንም ፊዚካል ፐርፎርማንስ። ውሃ በምንጠጣበት ጊዜ ጡንቻዎቻችን እንዳይዝሉ ያደርጋል። ስፖርት ስንሰራ ወይም ከባድ ስራ ስንሰራ በላብ የምናወጣውን ውሃ ካልተካን ቶሎ እንደክማለን። የሰውነታችን ጡንቻዎች 80% ውሃ ናቸው። መጠነኛ የውሃ እጥረት እንኳን የሰውነት ሙቀትን ቁጥጥርን ያዛባል። በስራ ቦታ ቶሎ የሚደክማችሁ ከሆነ ቡና ከመፈለጋችሁ በፊት 1 ብርጭቆ ውሃ ሞክሩት። ሁለተኛ፣ ለአንጎል ስራና ለትኩረት ወይንም ብሬን ፋንክሽን። አንጎላችን በአብዛኛው ውሃ ነው። ትንሽ የውሃ እጥረት ወይንም ከ1 እስከ 3% ትኩረትን ይበትናል፣ የማስታወስ ችሎታንም ይቀንሳል፣ እንዲሁም ለራስ ምታት ይዳርጋል። ውሃ ቢያንስ የአንጎል ቲሾዎችን ያኮማትራል። ይህም ስሜቶቻችን እንዲለዋወጡና ቶሎ እንድንናደድ ያደርጋል። ሶስተኛም፣ የሰውነት ክብደትን ለመቀነስ ወይም ዌት ሎስ። ውሃ መጠጣት የምግብ ፍላጎትን ይቀንሳል፣ እንዲሁም የሰውነት ሜታቦሊዝምን ያፋጥናል። ምግብ ከመብላት 30 ደቂቃ በፊት ውሃ መጠጣት የጥጋብ ስሜት እንዲሰማንና ብዙ እንደበላን ያደርጋል። ቀዝቃዛ ውሃ መጠጣት ሰውነት ውሃውን ለማሞቅ ካሎሪ እንዲያቃጥል ስለሚያደርገው ለክብደት መቀነስም የበለጠ ይረዳል። አራተኛም፣ ለቁንጅናና ለሚያበራ ቆዳ ወይም ስኪን ሄልዝ። ውሃ የተፈጥሮ የውበት መጠጥ ነው። ቆዳችን በቂ እርጥበት ካገኘ መጨማደድና ድርቀትን ብጉሩንም ይቀንስልናል። መርዞች ወይንም ቶክሲን ከሰውነታችን በውሃ አማካይነት ሲወጡ ቆዳችን ጥራትና ብሩህነት ያገኛል። አምስተኛ፣ ለምግብ መፈጨትና ለሆድ ድርቀት ወይንም ዳይጀሽን። የውሃ ድርቀት ዋነኛ ምክንያቱ የውሃ እጥረት ነው። ውሃ የምግብ መፈጨትን ሂደትን ያቀላጥፋል። አንጀት ምግብን ለማንቀሳቀስ ውሃ ይፈልጋል። ውሃ ካነሰ አንጀት ከምግብ ላይ ውሃ ስለሚመጥ የቀረው ዝቃጭ ያደርጋል። ስድስተኛ፣ ለኩላሊት ጤና ኪድኒ ፋንክሽን። ኩላሊታችን ደማችንን አጣርቶ ቆሻሻን በሽንት መልክ ለማስወገድ ውሃ የግድ ያስፈልገዋል። በቂ ውሃ መጠጣት የኩላሊት ጠጠርን ወይንም ኪድኒ ስቶንን እንዳይፈጠር ይከላከላል። ሰባተኛም፣ የሰውነት ሙቀትን መቆጣጠር ቦዲ ቴምፕሬቸር። በሚያልበን ጊዜ ሰውነታችን ይቀዘቅዛል። ውሃ ካነሰ ግን ሰውነታችን ሙቀትን መቋቋም ያቅቷል። በተለይ በሞቃታ ወቅት ወይንም ትኩሳት ሲኖረን ውሃ መጠጣት ለሕይወት አስፈላጊ ነው። ስምንተኛ፣ ለመገጣጠሚያ ጤና ጆይንት ሉብሪኬሽን። በመገጣጠሚያዎቻችን ውስጥ ያለው ካርትሌጅ 80% ውሃ ነው። ለረጅም ጊዜ ውሃ መጠማት የመገጣጠሚያዎችን ግጭት በመጨመር ለህመም ይዳርጋል። ዘጠነኛ፣ አልሚ ምግቦችና ኦክሲጅንን ለማሰራጨት። ደማችን 90% ውሃ ነው። ውሃ በቂ ሲሆን በደም በሰውነታችን ውስጥ ኦክሲጅንና ንጥረ ነገሮችን በቀላሉ ያሰራጫል። አስረኛ፣ ለጠቅላላ የሰውነት ጉልበት ኦቨርኦል ኢነርጂ። ያለ ምክንያት ድካም የሚሰማችሁ ከሆነ ውሃ ጠጡ። ውሃ የልብ ስራን ያቀላል። ደም በቀላሉ እንዲዘዋወር በማድረግ ልብ ከመጠን በላይ እንዳትለፋ ይረዳል። ተመልካቾቻችን፣ የውሃ ጥቅሞችን በዚህ ቻናል ብቻ አያበቁም። በቀን ውስጥ ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት የጤናችንን መሰረት ነው። ዛሬ አንድ ፈተና ልስጣችሁ። ለሚቀጥሉ 7 ቀናት በቂ ውሃ ጠጥታችሁ በሰውነታችሁ ላይ የሚታዩትን ለውጥ በኮሜንት ስር አጋሩኝ። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ለወዳጅ ዘመዶም እንዲደርስ ሼር ያድርጉ። እንዲህ አይነት ጠቃሚ መረጃዎችን በየቀኑ እንዲደርሳችሁ ኢትዮ አፕዴት 365ን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ።
ስለተከታተላችሁን ከልብ እናመሰግናለን።